በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስጥ በዘያምሩ ይገብሩ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። ስለዚህ በዛሬው ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ዓለምን ያዳነበት፣ ሞትን የገደለበት፣ ሞትን የሻረበት፣ እኛን ነፃ ያወጣበት፣ እርግማናችንን ያስወገደበት ታላቅ ቀን ነው። አንደኛ በዛሬው ዕለት መርገመ ሥጋ መርገመ ነፍሳችን ተወግዷል። ለነሰተ ሳይጠነ ክርስቶስ መርገማ ለኦሪት በዘወዳ በእንቲአነ ጾረ መርገማ እስመ ከመዚቤ መጽሐፍ ርጉምቱ ኩሉ ዘስቁል ድበስ ከመይግባ በረከተ አብርሃም ላይ ለአሕዛብ ወንርከብ ተስፋው ለመንፈስ ቅዱስ በኢየሱስ ክርስቶስ። አሁን በእኛ ቤት አሁን ወደ አባቱ ማለደ አለ። ስለ ደቀ መዛሙርቱ ነው የማለደ አይደል እንዴ? ወደ አባቱ ማለደ። በምኑ ነው የማለደ? በሰውነት። ወደ ማን ነው የማለደ? በጣም ጥሩ። አሁን እንግዲህ በአምላክነቱ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ ነው። አንድ ከሆነ አሁን ወልድ ተመልከቱ፣ ወልድ አሁን በሰውነቱ ማላጅ ሆኖ ቀረበ። በአምላክነቱስ ምንድነው? አሁን ተማላጅ ማን? ራሱ ወልድ ነው። አሁን እነዚህ ሰዎች ታይታችሁ እንደሆነ ደሙን አፍሶ እሱ ሞቶ ከራሱ ጋር አስታረቀን ሲሉ አልሰማችሁም? ከራሱ ጋር ነው ያስታረቀን። ልክ ከአብ ከመንፈስ ቅዱስ ጋር እንዳስታረቀን ከራሱም ጋር ነው ያስታረቀን። እውነታቸው ነው። ከራሱም ጋር ነው አይደል ያስታረቀን? ከአባቱ ጋር ብቻ አይደለም። ከአባቱ ጋር ያስታረቀን ከመንፈስ ቅዱስ ጋር ያስታረቀን በሰውነቱ ነው አይደል እንዴ? በሰውነቱ መስዋዕት ሆኖ ነው ያስታረቀን። ደግሞ በመታረቅ በኩል ደግሞ እንደ አብ እንደ መንፈስ ቅዱስ ታራቂ ነው። ኢየሱስ ክርስቶስ ማለት አስታራቂም ታራቂም ነው። ኢየሱስ ክርስቶስ አስታራቂም ታራቂም ነው። አስታራቂነቱ መልሱልኝ፣ በሰውነቱ። አስታራቂነቱ በምኑ? ታራቂነቱስ? አስታራቂነቱ፣ ታራቂነቱ፣ አማላጅነቱ፣ ተማላጅነቱ ምንድን ነው ልዩነቱ? አስታራቂነቱ በሰውነቱ፣ ታራቂነቱ በአምላክነቱ ማለት ከደፈርን አማላጅነቱ በሰውነቱ፣ ተማላጅነቱ በአምላክነቱ ማለት ምንድነው ችግሩ? አሁን ምንድነው የሚመስላቸው ሰዎቹ? ልክ እሱን አማላጅ ካልነው የቅዱሳን አማላጅ ሊቀር ነው ነገር ነው። እሷን ዝቅ ያደርጓታል። እኛ እመቤታችን አማላጅን አስልን አታማልድን የሚሉት ክብሯን ንቀው ብቻ መሰላችሁ? እሷን ከአማላጅነት አንስተው ያን የሚለመነውን ጌታ ደግሞ አማላጅ ሊያደርጉ ስለሚፈልጉ ነው። ተመልከቱ። የቅዱሳን ምልጃ ራሱን የቻለ ሌላ ነው። የወልድ ምልጃ ራሱን የቻለ ሌላ ነው። የወልድ ምልጃ ከደም ጋር የሆነ የኃጢአት ስርየት ነው። የኃጢአት ስርየት ምልጃ ኃጢአትን የማስተስረይ ውርስ ኃጢአትን የሚያስወግድ በእግዚአብሔርና በእኛ መካከል የነበረ የጥል ግድግዳን የማፍረስ ነው። የጠላት ዲያብሎስን ራስ የመቀጥቀጥ የእኛን ዕዳ የመክፈል ነው። ራሱን የቻለ ከደም ጋር የሆነ ነው። ለምን? ኢየሩሳሌም ማነው? ኢየሱስ ክርስቶስ ካህን ሊቀ ካህናት ሆኖ አይደለም የተገለጠው? የአዲስ ኪዳን ሊቀ ካህናት ነው። የብሉይ ኪዳን ሊቃነ ካህናት ደም ይዘው ይቀርባሉ። መጀመሪያ ስለ ራሳቸው፣ በኋላ ደግሞ ስለ ሕዝቡ ግን ይጸልያሉ አይደል? ይህን ሕዝብ ይቅርበል ብለው ይጸልያሉ። እሱ ደግሞ ሊቀ ካህናት ሆኖ የብሉይ ኪዳኑን አሰናብቶ የአንድ ጊዜና የሁል ጊዜ የማይሻር ክህነት ይዞ ነው የተገለጠው እሱ። ስለዚህ አንድ ሊቀ ካህናት መስዋዕት ሲያቀርብ ሳይጸልይ ያቀርባል ወገኖች። አሁን እኛ ስንቀድስ ሳንጸልይ ዝም ብለን ፈትተን እንሰጣችኋል
አሃዱ ብለን ስንትና ስንት ከዚያ በኋላ ነው አይደል እንዴ? እና የካህናት ትልቁ ስራቸው ከመስዋዕት በፊት ጸሎት ነው። በመስዋዕት ጊዜም ጸሎት ነው። ከመስዋዕት በኋላም ጸሎት ነው። የመስዋዕት ጸሎት አለ። ጌታ ደግሞ ራሱ ይሄው እኔ ሊቀ ካህናት ሆንኩላቸው፣ ደሜን አፈሰስኩላቸው፣ ስጋዬን ቆረስኩላቸው፣ መስዋዕት ሆንኩላቸው። ስለዚህ የሚያደርጉትን አያውቁምና ብሎ ምን አለ? ይቅር በላቸው። ይሄ የኃጢአት ስርየት እምቢ የማይባል ምልጃ ነው። ይሄ ምልጃ የኃጢአት ስርየት ምልጃ ነው። አንደኛ አንድ ጊዜ ለሁል ጊዜ የሆነ ነው። የጌታ ልመና ሁል ጊዜ አንድ ጊዜ የሆነው እስከ መቼ ነው የሚሰራው? እስከ ፍርድ ቀን ድረስ፣ እስከ ዓለም ፍጻሜ። ከዚያ ከፍርድ ቀን በኋላ አይኖርም። እስከ ፍርድ ቀን ድረስ እስከ ዓለም ፍጻሜ ሕያው ነው። ግን የቅዱሳን ምልጃን ምን ይገድበዋል? የብሉይ ኪዳን ካህናትን ምን ይገድበው ነበር? ሞት ይገድበው ነበር። የጌታ ግን ሞት አይገድበው። አንድ ሁለተኛ፣ የቅዱሳን ምልጃ ሰው ነው። ሰው ፍጹም ሊሆን ይችላል? አይችልም። ሰማዕት ምን በለው ጻድቅ ምን በለው ምን በለው በክርስቶስ ካልሆነ በጣም ከባድ ነው ያለም ፍጹም ሊሆን። የክርስቶስ ግን ምንም እንከን የሌለበት ፍጹም ቅዱስ ንጹህ ሕያው ትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽኔትም ማለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ፣ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም ማለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት እመ አምላክ ወላዲተ አምላክ ብለን ነውና። ልዩም ማለ እናትነትን ከድንግልና ጋር አስተባብራ ያዘች፣ ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮውን ለብውን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳን በእመቤታችን በሌሎችም የለ። ጻድቃንን ይረክቡ በሀብቲ ስእለቶም እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ ያለ ማለት ነው። ልመናስ ከዚህ በኋላ እንኳን በእመቤታችን በሌሎችም የለ። ጻድቃንን ይረክቡ በሀብቲ ስእለቶም እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ ያለ አንድም እንዳለ ይሆናል። ማዘከራለና ምስጋናዋን ሲጨርስ ባርካው ሰማየ ሰማያት ታደርጋለች። እሱም ተባርኮ እጅ ነስቶ በመካነ ግብሩ ይቆያል። አሁን በዮሐንስ 17 ላይ የለመነውን እኔ ስለነሱ እለምናለሁ፣ ስለነዚህ ማለት ስለ ደቀ መዛሙርት አሁን ቅድም ያልነውን ነው። ባጭሩ እለምናለሁ ያለው ቃል ጊዜ የሚወስነው ሳይሆን እስከ ዓለም ፍጻሜ የሚሰራ ነው። ምክንያቱም ሕያው ነው። አንድ ጊዜ ተናገረ። ጊዜ የሚወስነው ሳይሆን እስከ ዓለም ፍጻሜ የሚሰራ ነው። ይህንንም እኔ የምለምንህ ስለ እነዚህ ብቻ አይደለም በቃላቸው ስለሚያምኑብኝም ጭምር ነው እንጂ ያለው ቃሉ ያጸናዋል። ዓለምን ሲፈጥር የተናገረው ቃሉ እስከ ዛሬ በመስራት ላይ እንዳለ ሁሉ እስከ ዓለም ፍጻሜም ሲሰራ እንደሚኖር ሁሉ ይህም እኔ ስለነሱ እለምናለሁ ያለው ቃሉ እስከ ዓለም ፍጻሜ ሲሰራ ይኖራል። ሕያው ነው። ያደመጣችሁ ነው። እስከ ዓለም ፍጻሜ ሲሰራ ይኖራል። ቅድም ሮሜ 8ን ጠቅሶልን ነበር። ሮሜ 8 ቁጥር 34 ላይ በአብ ቀኝ ያለው ስለኛ የሚማልደው ይላል። ምን ብለው ነው ያስተረጎሙት መጽሐፍ ቅዱሱን? የሚፈርደው ብሎ ነው ያስቀየሩት። በጣም አደገኛ ድፍረት ነው። ግን ደግነቱ ቀያሪዎቹ ተጽዕኖ እንደነበረባቸው የሚያሳውቀው ከታች ህዳጉ ላይ አይታችሁት እንደሆነ በግሪክኛው ግን የሚማልደው ይላል አሉ። እነዚያ ቀያሪዎቹ ግሪክኛው ግን የሚማልደው ነው የሚል ብለው ሾለኩ። በጎበዞች ናቸው። ምክንያቱም የሆነ ተጽዕኖ ተደርጎባቸዋል ማለት ነው። እነዚህ ሰዎች በጣም ድፍረት ነው። ይሄ ምንድነው? ሞኝነት፣ ፍርሃት ነው። አሁን የሚማልደው ካል ዝቅ አድርገን እንትን ልንል ነው። ያንን ራሱ እኮ ነው ወዶ ያደረገው። ፊልጵስዩስ 2 ላይ እኮ እግዚአብሔርነትን እንደመቀማት ሳይቆጥር የሰውን አርአያና መልክ የአዳምን መልክ ይዞ ሰው ሆኖ ራሱን ባዶ አደረገ፣ ራሱን አዋረደ ይላል። አንድ ሰው ሆኖ እኮ ነው የተገለጠ አይደል ወገኖች?
ሊቀ ካህናት ሆኖ የተገለጠ ይሄ እጹብ ነው። እና አለቃ ምን አሉ ያን እዙ ደግሞ ሮሜ 8ን ምንድነው የሚለው? ወይትዋቀስ ለነ የሚለው በቀኝ ስለኛ የሚማልደው የሚለውን ግዙ ምንድነው የሚለው መሰላችሁ? ወይትዋቀስ በእንቲአነ ነው እንጂ ወይትዋቀስ በእንቲአነ ማለት ስለኛ ይከራከራል ማለት ነው። አይገርማችሁም? ስለኛ ይከራከራል የሚሉት ይከራከራል። ምክንያቱም አንደኛ ዮሐንስ መልእክት ምዕራፍ 2 ነው። ልጆች ወይ ኃጢአትን አትስሩ፣ ኃጢአትን ብትሰሩ ከአብ ዘንድ ምን አለን ይላል? ጠበቃ። ምንድን ነው ስራው? መከራከር። አንድ አባት ትልቅ ደረጃ የደረሰ ናቸው። ምሳሌ ሲሰጡ እስቲ አሁን ይሄ አሉ እንግዲህ ጌቶች ይመስለኛል። እና እስቲ አሁን አንድ ሰው አሁን ራሱ ተከራካሪ ጠበቃ ራሱ ዳኛ መሆን ይችላል? እንዴት ነው እሱ አማላጅ ከሆነ እንዴት ነው ተማላጅ ምናምን ይላሉ። ስላልገባቸው ኢየሱስ ክርስቶስ ጠበቃም ነው ዳኛም ነው። አሜን። ጠበቃነቱ በሰውነቱ ነው፣ ፈራጅነቱ ደግሞ በምንድን ነው? በአምላክነቱ ነው። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስጥ በዘያምሩ ይገብሩ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። መለስ ሰው አምኖ ሲጠመቅ ይድናል። ያለ ስራ ዳነ። ስራ የሚመጣው መቼ ነው? አንድ ሰው ከዳነ በኋላ ወይም የእግዚአብሔር ልጅ ከሆነ በኋላ አሊያም ከሞት ወደ ሕይወት ከመጣ በኋላ ወይም ደግሞ ከጨለማ ወደ ብርሃን ከመጣ በኋላ በብርሃኑ መመላለስ አለበት። አሁን ወደ ብርሃኑ የመጣ ነው ለምንድን ነው? በብርሃኑ ለመመላለስ። ወደ አዲስ ሕይወት የመጣ ነው ለምንድን ነው? በአዲስ ሕይወት ለመመላለስ። እንደ አዲስ የተፈጠርነው ለምንድን ነው? መልካም ስራ ለመስራት። ልክ ኤፌሶን ምዕራፍ 2 ቁጥር 10 ላይ፣ ሮሜ ምዕራፍ 6 ቁጥር 4 ላይ እና መሰል ክፍሎች ላይ እንደሚናገረው ማለት ነው። እና ይሄ ለተፈጠርንበት እንደ አዲስ ለተፈጠርንበት እንደ አዲስ ለተወለድንበት ዓላማ መኖር እርሱ ነው ባይዚ ስራ ብለን የምንጠራውና
ክርስቶስ ኢየሱስን መስሎ መኖር ማለት ነው። ጌታ ኢየሱስን መስሎ መኖር። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ቅዱስ ጳውሎስ ምን ይላል? እያንዳንዳችሁ ይላል እንደታዘዛችሁ ሆናችሁ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። አንድ ጊዜ ያለ ስራ ዳንንና ያለ ስራ የዳነ ያ ሰው ያንን መዳኑን ደግሞ ይፈጽማል። ታዲያ እኛስ ምን አለን? ሰው መጀመሪያ የሚጸድቀው በእምነት ነው። ምንም ሳይሰራ በክርስቶስ ኢየሱስ ስራ ይጸድቃል። ከዛስ በኋላ የጽድቅ ስራ በክርስቶስ ኢየሱስ ተሰርቶ ያለቀ ነው። የጽድቅ ፍሬ ደግሞ ጌታኛ ውስጥ በመሆኑ ያመነ ሰው ደግሞ መልካም ስራን በመስራት ይኖራል። በክርስቶስ ያመነና በክርስቶስ የጸደቀ ሰው ለክርስቶስ እንደሚገባ ይመላለሳል። ወንድማችንም ለጠቀሰው መልካሙን ስራ ለማድረግ በክርስቶስ ኢየሱስ እንደተፈጠረ ሰው አዲስ ፍጥረት ሲሆን ከእግዚአብሔር ሲወለድ መልካምን ስራ ከዛ በኋላ በእግዚአብሔር ጸጋ እየሰራ ይቀጥላል። ለዛ ነው ቲቶ ምዕራፍ 2 ቁጥር 11 ኃጢአተኝነትና ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ አለ የሚለው። ስለዚህ ሰው በስራ አይጸድቅም፣ በእምነት ይጸድቃል። ከጸደቀ በኋላ ደግሞ ከእግዚአብሔር አቅምን ጸጋን ተቀብሎ ደግሞ ያንን ህይወት የሚመጥን የህይወት ስርዓት ይኖረዋል። ከምኑ የተነሳ? ከጸጋው የተነሳ። ታዲያ እኛ ምን አለን? ይሄ እኮ ነው ትምህርቱ። በቃ ዌልካም ቱ ዘ ክለብ እያልን ያለ ነው ይሄ ነው። በቃ ወደ ጸጋ ብቻ፣ በእምነት ብቻ፣ በመጽሐፍ ቅዱስ ብቻ ሁለቱ ነው የቀራችሁ። አንደኛው በክርስቶስ ብቻ የሚለው፣ ሁለተኛው ደግሞ ለእግዚአብሔር ክብር ብቻ የሚለው ነው የሚቀራችሁ። ሶስቱን ሶላዎች አሳክታችኋል። በመጽሐፍ ቅዱስ ብቻ እናውራ ብላችኋል። ከዛ ደግሞ በእምነት ብቻ ነው ይሄው የሚዳነው ብሏል ወንድማችን። በጸጋው ብቻ ነው የሚዳነው ብላችኋል። ሁለት ነው የሚቀራችሁ ወደ አምስቱ ሶላዎች ለመምጣት። ጌታ ይባረክ። ይሄንን ትምህርት ቤተክርስቲያኒቷ የምታውቁ ከሆነ እስቲ ንገሩን፣ የቲክቶክ ብቻ እንዳይሆንና ኮፕሊንግ በማድረግ ለብዙዎች አድርሱ። ጌታ ኢየሱስ ይባርካችሁ። እኔ ስሰማ ያደግኩት ሌላ ነው አይነት ነገር ማለት ነው። እና በተለምዶ የሰማናቸው ነገሮች ሁሉ ትክክል ናቸው ማለት አይደለም። ለምሳሌ ኃጢአት ይወረሳል የሚለው ምንም በተለምዶ ሁላችንም ሰምተነው አድገናል። እኔ ራሴ ተናግሬው አውቃለሁ በፊት ማለት ነው፣ ከሆኑ ዓመታት በፊት። እና አሁን ላይ ደግሞ ንዋራ ኃጢአት እኮ አይወረስም ከየት አመጣችሁ ተባለ። ስለዚህ አሁን ምን እያልኳችሁ ነው? የውርስ ኃጢአት የሚባል ኃጢአት ይወረሳል የሚል ነገር በመጽሐፍት ላይም አለ። ባይዚ በመጽሐፍት ላይ ኦኬ፣ ትልቅ መምህራን ናቸው በሚባሉት መጽሐፍት ላይ ሳይቀር ማለት ነው፣ መጽሐፍት ላይ ሳይቀር አለ። ለምሳሌ ኃጢአት ይወረሳል የሚል አሁን ያንን ነገር ብዙ ሰው ይዞ ነበረ። ግን ያንን ነገር እንደው ስለያዝን ያ ነገር ለብዙ ጊዜ ስላወቅ ነው በቃ ትክክል ነው ብሎ ጸድቆ ይኖራል ማለት ነው አይደለም። ስለዚህ በተለምዶ የምናውቃቸውን ነገሮች መመዘኛ አናደርግም። መመዘኛችን በተለምዶ የምናውቃቸው ነገሮች ሳይሆን ከእግዚአብሔር ዘንድ አንድ ጊዜ ለምሳሌ እነዚህ የገድል መጽሐፍት ናቸው። ለምሳሌ እነዚህ የገድል መጽሐፍት ናቸው። ታምረ ማርያም መጽሐፍ አለ። ይኸው ለምሳሌ ታምረ ማርያም ማለት ነው። እነዚህ መጽሐፍት ውስጥ ያለው እያንዳንዱ ነገር መቀበል አለብኝ የግዴታ የለብኝ? እንደዛ አይደለም። እያንዳንዷን ነገር መቀበል እኔም ስጽፍም እዛ ላይ የጻፍኩት ምን ብዬ ነበር? ገድላት ታምራት ውስጥ ያሉትን ሁሉ ካልተቀበላችሁ አይደል የሚለው። እንደዚህ አይነት ትምህርት የለም በክርስትናችን ውስጥ። ሌላ ክርስትና እየፈለሰፋችሁ ከሆነ አላውቅም፣ አንዳንድ ሰዎች ማለት ነው የራሳችሁን ቤተክርስቲያን ልታቋቁሙ ከሆነ ማለት ነው። በእኛ ቤተክርስቲያን ውስጥ ምንም አይነት ማስረጃ የላችሁም፣ እያንዳንዱ ገድል ታምራት ውስጥ ያለው ነገር ሁሉ የግዴታ መቀበል አለባችሁ ክርስቲያን ሆናችሁ እንድትቀጥሉ የሚል የለም። ጊዜ ድነናል፣ ምስጢራትን ፈጽመናል፣ አባል ሆነናል። ከዛ በኋላ ግን በክርስትናችን ለመቀበል ገድላትና ድርሳናትን መቀበል ግዴታችን ነው የሚል ነው። አዎ መቀበል ግዴታችን ነው። የትኞቹን ገድላት ቅድስት ቤተክርስቲያን ተቀብላ ቆጥራ ሰፍራ በአገልግሎቷ ላይ ይሄ ቅድም ያነሱት ያለ ወላዲተ አምላክ አማላጅነት ዓለም አይደለም። እንደ በእውነት ብዙ ሰው ጋር ሊያጣሉኝ ነው። አሁን ይህን ጥያቄ እንዲህ የሚል ትምህርት ነው ያላቅም። ይሄ ቅርብ ጊዜ ማን እንዳማ ይታወቃል። የሆኑ ሰዎች እንደው አስቸጋሪ ነው። ቅዱስ ጎርጎርዮስ ዘንዚናንዙ ምን ይላል? ሰው ላይ የሚለማመዱ ይላል። ሌላውን ከማስተማራቸው በፊት ራሳቸውን ያላስተማሩ እያስተማሩ የሚማሩ ይላቸዋል። ሌላው ላይ የሚለማመዱ አይነት ሰዎች እና ቅድም እንታም እንዳነሱት የቤተክርስቲያን ትምህርት ጥሩ ነው። ሁላችን በቲክቶክም በምኑም በምንችለው ለቤተክርስቲያን ጠበቃ ነው፣ ግን አውቀን ነው መሆን ያለበት። የሆነ ዘመን አንድ ሰው ነው ያመጣው እኔ በማውቀው ዝም ብሎ ንስሐ ግቡ መንግስተ ሰማያት ቀርባለች ያለ ወላዲተ አምላክ አማላጅነት ዓለም አይደለም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉት። ከዛ በጣም አስቸጋሪ ደረጃ አንድ ሰው አንድ ምን የተከለውን እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ሌሎችም እንደዚህ እየለጠጡ በጣም ሌላ ውስጥ ያመጡ። አሁን በእመቤታችን ላይ አልሞተችም ወደሚል እየሄዱ አይነት አለ። ይሄ ከኦሪጂናል ሲን ኢማኩሌት ኮንሴፕሽን ከሚሉት ጋር እና ነገሮችን ኦርቶዶክሳዊነት መጠን ነው፣ በቃ መጠን። too much of everything is from the devil ይባላል። አባ ጴሜንም ከመጠን ያለፈ ነገር ሁሉ ከሰይጣን ነው ይላል።
ኦርቶዶክሳዊነት መጠን ነው። የምንችለውን ተረድተን ሌላውን ለእግዚአብሔር መተው ነው። በሎጂክና በአመክንዮ የሚያልቅ አይደለም። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወፍ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር። ቤተ ክርስቲያን በእርግጥም ስታስተምር የቅዱሳን አማላጅነት ስጋው ደግሞ ይተካል ብላ ታስተምራለች ወይ? እንደዛ አይነት አስተምሮ ኢየሱስን አምላክ ነው አምላክ ወሰብ ነው የምንለው በእኛ ቤት ብቻ ነው። አምላክ ነው የሚል በሰውነቱም ፍጹም ሰው ነው፣ በአምላክነቱም ፍጹም አምላክ ነው። ይሄንን ስናምን ከእግዚአብሔር ያስታርቀናል። ያ በዕለተ ዓርብ የሰራው ስራ ይቆጠርልናል። በዛ እንነጻለን ማለት ነው። እንደውም ግዕዙ ወይተነብሎሙ ይላል። ወይተነብሎሙ በትክክል ከተቀመጠ ያማልዳቸዋል ነው የሚለው። ያማልዳል፣ ያስታርቃል፣ ቃሉ አንድ ነው። አሁን ከዛ የራቁ መስላቸው በግዕዝ እንዲጻፉት ያስታርቃል ብሎ ጻፉት። አሁን ያማልዳል ላለ ማለት ነው። በግዕዙ ወይተነብሎሙ ተብሎ ተቀምጧል። እንዳለ ወይተነብልን ይማልዳል ብለው ቢያስቀምጡ ዝቅ የሚል መስሏቸው ያስታርቃልን አስገቡ ማለት ነው። ይሄ የፈሪ ወይንም ደግሞ ያለመረዳት ካልሆነ በስተቀር ያስታርቃል ያማል ደግሞ አዲስ ትምህርት አመጡት። እንደው በመጽሐፍ ቅዱስ ኢየሱስ ታረቀን የሚል ታገኛላችሁ? በቃ ሰውነቱን እኮ እያካዱት መጡ። በሰውነቱ አስታራቂ ነው፣ ሊቀ ካህናት ነው። ፍጹም ሰው ሆነ ማለትን ለምን አስፈለገ ታዲያ? ሰው ሆኖ ምን አደረገ? ለምን ሰው ሆነ? ፍጹም አምላክ ፍጹም ሰው ይላሉ በአፋቸው አይደል? ለአንድ ጊዜ በእግዚአብሔርና በሰው መካከል ቆመ። ይሄንንም አያምኑትም። መካከለኛ የሚለውንም ጠምዝዞ ሊያወጡት ይጥራሉ። የእግዚአብሔር ቃል አይጠመዘዝም። እነሱ ተጠምዝዞ ገደል ይገባሉ። በመካከል ሆኖ ነው ያስታረቀው። በቃ መካከል ሆኖ በቃ ከሃይማኖት ሊያወጡን እኮ ነው ብለው ከ80 ዓመተ ምህረት በፊት የተጻፉትን መጻሕፍት ተመልከቱት። በአጠቃላይ አሁን የሚጻፉት ተቃራኒ የሆኑ እናቶች ቄስ ሆነው ገቡበት ቤተክርስቲያኒቷን እንጂ ከዛ በፊት የነበረውን ሊቀ ካህናት የሚለውን አስታራቂያችን እያሉ ነው የሚያልኩት። ለአዲስ ኪዳን አስታራቂ ነው እሱ። የአንድ ጊዜ ክህነቱ፣ የአንድ ጊዜ መስዋዕቱ፣ የአንድ ጊዜ ጸሎቱ እስከ ዕለተ ምጽአት የሚሰራ ነው። እሱ አይደለም ዋናው ትልቁ መድረክ ላይ ያለው ነገር ነው። ምንድነው እየተሰራ ያለው ነው? አዋልድ መጻሕፍት ለሃይማኖት ክርክር አይውሉም የሚለውን የሱን ስብከት አመጡ አይደል? ይሄኛው ሰው ታምረ ማርያምን መቀበል አለመቀበል ግዴታ አይደለም። በእርግጥ ትምህርቱ የእሱ አይደለም። የእንታ ገብረ ምድን ነው የተናገሩት። የእንታ ገብረ ምድን ብቻ ሳይሆን ደግሞ እሳቸው መጽሐፍ ጠቅሰው የቦሩ ሜዳ ጉባኤ ክርክር ላይ አብነት አድርገው የተናገሩት። ቦሩ ሜዳ ክርክር ላይ በነበረ ሰዓት ላይ ነገራችን ላይ እኛ ሃይማኖታችንን የምናስተምርበት መጽሐፍ የመጀመሪያው ይሄ ነው። የሃይማኖታችን መሰረት ገድላት፣ ታምራት፣ የታምራት መጻሕፍት ምንድናቸው? የጸሎት፣ የበረከት፣ የቃል ኪዳን መጽሐፎች ናቸው። የሃይማኖት መከራከሪያ ግን አይደሉም። ጉባኤ ቢቆም ቢነገር በዚህ ቅዱስ መጽሐፍ ነው ቤተክርስቲያን የምዳኘው። መጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይሄን መረዳት አለብን። የተናገሩት ነገር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተመሰረተች አንስቶ እመቤታችን ጥንተ አብሶ አለባት ብሎ ያስተማረው የቤተክርስቲያን ቅዱስ ሊቅ ታውቃላችሁ አለ። ኦኬ አብን ማለደው፣ ኢየሱስ ማለደው፣ ለመነው። ኦኬ ወደ አብ ጸለየ። ይሄንን ምድር ላይ ያለ ይሄን ሁሉ አድርጎታል እና ራሱ ክርስቶስም ተናገረ። ምን አለ? ለምሳሌ ሉቃስ ወንጌል ምዕራፍ 22 ላይ ምንድነው ሰይጣን እንደ ስንዴ ላበጥራችሁ ለመነ አለ ጴጥሮስ ስምዖንን። ኦኬ ጴጥሮስ ስምዖንን ጌታ ኢየሱስ ምን አለው? ሰይጣን እንደ ስንዴ እንሆ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስላንተ ማለድሁ ወይም አማለድሁ፣ ሚኒንግ ጸለዩ፣ አንተም በተመለስ ጊዜ ወንድሞችን አጽና ብሎ ሲናገረው እናያለን። ሰው ጌታችን በምድር ላይ ያለ ጸሎትን ምልጃን አቅርቧል። የመጀመሪያው መታወቅ ያለበት ይሄ ነው። ተሰቅሏል፣ ሞቷል። እኔ እንግዲህ ከመሞት አባታችን አቡነ ፊልጶስ ያስተማሩትና የተናገሩት ትምህርት ቤተ ክርስቲያኗ ለዘመናት የምታስተምረውንና የምታምንበትን ትምህርት ነው። እሳቸው ያደረጉት ቤተ ክርስቲያኗ በአደባባይ ለመናገር የምታፍርበትንና ልትገልጠውም የምትሸማቀቅበትን በብዙ የቤተ ክርስቲያኗ መጽሐፍቱ ውስጥ ተደብቀው ያሉትን ትምህርቷን በአደባባይ ፍርጥ አድርገው መናገራቸው ብቻ ነው። ምናልባት ብፁዕ አባታችን ጥፋት ሰርተዋል ብዬ የምለው
እንደ አንድ መንፈስ ቅዱስ እንዳደረበት ጳጳስ ወይም እንደ አንድ ንጹሕ ሕሊና እንዳለው ሰው ማመዛዘንና እውነቱን ከሐሰት ለይተው መናገር አለመቻላቸው ብቻ ነው። ይህን ስናገር እኔ በጣም አዝናለሁ። ምክንያቱም የምናገረው የእግዚአብሔር ቃል ከሊቀ ጳጳስም ከሲኖዶስም ከቤተ ክርስቲያንም በላይ ስለሆነ የእግዚአብሔር ቃል በዚህ ሁኔታ በብዙ ሚሊዮን ለሚቆጠሩ ምእመናን እንዲህ ተጣሙና ተሸራርፎ ሲነገር ማየቴ እንድናገር አድርጎኛል። ቤተ ክርስቲያን ለቅድስት ማርያም የምትሰጠው ከበሬታ እግዚአብሔር ከተናገረውና በቃሉ ከተገለጠው በላይ መሆኑ በቤተ ክርስቲያኗ ውስጥ የሚታይ ታላቅ ችግር ነው። መጽሐፍ ቅዱሳዊ ያልሆኑ አስተምህሮች በቤተ ክርስቲያናችን ውስጥ ብዙ ሊቃውንትና ብዙ ምእመናን ቤተ ክርስቲያንን ጥለው እንዲሄዱ፣ እንዲሰደዱ፣ እንዲወገዙ ያደረገ ትምህርት በመሆኑ በዚህ ጉዳይ ላይ በቸልታ መታለፍ ያለበት ጉዳይ ነው ብዬ በዚህ ዘመን አልመለከተውም። ይልቁንም በሶሻል ሚዲያ በአደባባይ እየተነገረ ስለሆነ በአደባባይ መልስ መስጠት አስፈላጊ በመሆኑ ይህንን መልእክት ለማስተላለፍ ግድ ሆኖብኛል። ድንግል ማርያም ብጽዕት የጌታ እናት መሆኗ ግልጽና መጽሐፍ ቅዱሳዊ የሆነ እውነት ነው። ችግር የሚሆነው ከቃሉ ውጪ ጽንፈኛ ስንሆን ብቻ ነው። ከአብያተ ክርስቲያናት ታሪክ እንደምንረዳው የሊቃውንት እርስ በርስ መወጋገዝና መነታረክ ዋናው ምክንያት መጽሐፍ ቅዱሱ አንድ ሆኖ መጽሐፍ ቅዱሱን በመረዳት ጉዳይ ላይ ሰዎች ወይም ሊቃውንት የሚወስዱት ጽንፈኛ አቋም ነው። በነገረ ክርስቶስ ላይ፣ በትምህርተ ሥላሴ ላይ፣ በትምህርተ ድሂል ላይ፣ በቤተ ክርስቲያን ዶግማ ላይ የልዩነቶቹ ምክንያት ጽንፈኝነት ነው። ምን ማለት ነው? ሚዛናዊነት የጎደለው ትምህርት ነው። ለዚህ አይነት ያስተምህሮ ችግር እንደዳረገን መመልከት ይቻላል። በቅድስት ድንግል ማርያም ላይ ያለ አስተምህሮ በሶስት ክፍሎች ከፍለን ማየት እንችላለን። አንደኛ፣ ሚዛናዊነት የጎደለውና ሰው ሰራሽ የሆነ ትምህርት ለቅድስት ማርያም ከተሰጣት ያልተገባ የስም ትርጓሜና ማንነቷ ላይ ይጀምራል። ለስሟ የተሰጠው ትርጉም ማርያም ማለት መንግስተ ሰማያት መርታ የምታስገባ ናት የሚል ትምህርት አለ፣ ትርጓሜ አለ። በመሰረቱ ማርያም የሚለው የተጸውዖ ስም ነው። የጌታችን እናት ቅድስት ድንግል ማርያም ብቻ ሳትሆን ከሷ በፊትም ከሷ በኋላም በመጽሐፍ ቅዱስ ውስጥ 7 የሚሆኑ እንስት ቅዱሳን ማርያም ተብለው ተጠርተዋል። የመጀመሪያዋ የሙሴ እህት ማርያም ናት። ማርያም ማለት ረቢ ራሺ የተባለ አንድ አይሁዳዊ ምሁር ሲናገር የሙሴ እህት ማርያም ይሄ ስም የወጣላት እስራኤላውያን በፈርዖን ባርነት ስር ለ400 ዓመታት ያህል ሲቆዩ ያሳለፉት ሕይወት እጅግ መራራ በመሆኑ ማርያም የሚል ስም ለሙሴ እህት ወጣላት። ምክንያቱም ማርያም ማለት መራራ ማለት ነው በማለት የማርያምን ትርጉም ሰጥቷል። ስለዚህ የተጸውዖ ስም ነው። እንደ ማንኛውም ዲቦራ፣ ሃና፣ ሳራ፣ ሌሎችም ቅድስት የሆኑ የመጽሐፍ ቅዱስ ሰዎች የተጠሩበት የተጸውዖ ስም እንጂ ለማርያም ለብቻዋ ማርያም የሚለው ለእርሷ ብቻ የተገባ ስም ነው ተብሎ አስቀድሞ የተለየ ነገር የለም። ይሄ ተገቢ ያልሆነ ትርጉም ነው። እዚሁ ላይ ለማርያም የተሰጠው ሌላው ማንነት ማርያም ከፍጡራን በላይ ከፈጣሪ በታች መባሏ ነው። ማርያም ከፍጡራን በላይ ከፈጣሪ በታች መባሏ ማርያምን ከአብርሃም ከዳዊት ዘር መሆኗንና የኢያቄምና የሐና ልጅ መሆኗን እንኳ ያስረሳ አባባል ነው። ይሄ ድንግል ማርያምን ከእግዚአብሔርም ከሰውም የለየ ከፍጥረትም የለየ የተለየች የሚያደርግ መጽሐፍ ቅዱሳዊ ያልሆነ ትርጉም ነው። ይሄ ደግሞ በትምህርተ ድሂል ላይ በሌሎችም አስተምህሮች ላይ ከፍተኛ ተጽዕኖ ሊያመጣ እንደሚችል መታወቅ ይኖርበታል። ሁለተኛ፣ ይህ ሚዛናዊነት የጎደለውና ሰው ሰራሽ የሆነ ትምህርት በቤተ ክርስቲያኗ ውስጥ የሚታየው ለድንግል ማርያም እርሷ ያልሰራችውን እግዚአብሔር ብቻ ሊሰራ የሚችለውን ስራ የአምላክን ስራ ተክታ
እንደሰራች አድርጎ ያልተገባ ስፍራ ለመስጠት መሞከር ነው። ይሄንን በቤተ ክርስቲያናችን አስተምህሮ ውስጥ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ የኢየሱስ ክርስቶስ ሞትና ትንሣኤ ሰውን ለማዳን በቂ ሆኖ ስላልተገኘ ድንግል ማርያም ስለ ኃጢአተኞች ምትክ ሆና ሞታ ተነስታለች ተብላ የምትቆጠር መሆኗ ነው። ይሄ ወገኖቼ በጣም ትልቅ የሆነ ስህተት ነው። ይሄ ትምህርት ጽንፈኝነትን የረገጠ ቅድስት ማርያምን ያለ ስፍራዋ ስፍራ ያለ ስራዋ ስራ ለመስጠት የተደረገ የሊቃውንቶቻችን ስራ ነው። ስለዚህ እርሷ ለሌሎች ሰዎች ለመሞት መቻሏ ጌታችንና አምላካችን ኢየሱስ ክርስቶስ ለቅድስት ድንግል ማርያም አዳኟ ወይም መድኃኒቷ አይደለም ማለት ነው። ሌላው ከዚህ ከስራዋ ጋር የተሰጠው ያለ ድንግል ማርያም አማላጅነት ዓለም አይድንም የተባለላት በሰውና በእግዚአብሔር መካከለኛ ናት ተብላ የምትቆጠር መሆኗ ነው። ይሄ መካከለኛነት ኢየሱስ ክርስቶስን ከመካከለኛነት የሚያስወግድ መጽሐፍ ቅዱስ የሆነ ትምህርት ነው። ሌላው በማንነቷ ላይ ድንግል ማርያም መልኳ እንደ እግዚአብሔር መልክ፣ አሳቧ እንደ እግዚአብሔር አሳብ የሆነች ቅድመ ዓለም የነበረች በእግዚአብሔር ልቡና የታሰበች ማለትም ከመወለዷ በፊት የነበረች ዘላለማዊት እንደሆነች ተደርጎ መቆጠሩ ነው። ይሄ ኃጢአት የሌለባት ዘላለማዊት ንጽህና የሚለው ስም ለቅድስት ድንግል ማርያም ያላትን ማንነት ጽንፈኛ በሆነ ሁኔታ ከፍጡር ውጪ የሚያደርጋት መሆኑ ነው። ሶስተኛ ይህ ሚዛናዊነት የጎደለውና ሰው ሰራሽ የሆነ ትምህርት በቤተ ክርስቲያኗ ውስጥ የሚታየው ለእግዚአብሔር ለአምላክ ብቻ የሚገባውን ክብር ለድንግል ማርያም መስጠት ነው። ለአምላክ ብቻ የሚሰጠው ክብር ለድንግል ማርያም መሰጠቱን የምንመለከተው በተአምረ ማርያም፣ በውዳሴ ማርያም፣ በቅዳሴ ማርያም ለቅድስት ድንግል ማርያም ጸሎትና ስግደት ይገባታል፣ እንሰግድላታለን። በስዕሏም ፊት ስገዱ፣ ለማርያምና ለስዕሏ የማይሰግድ ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ የሚል ጽንፈኛ ሚዛናዊነት የጎደለው ሰው ሰራሽ የሆነ ትምህርት በቤተ ክርስቲያናችን ውስጥ መኖር ነው። እንግዲህ ይሄ ብቻ አይደለም። ለስዕሏና ለድንግል ማርያም ለሚሰግድላትና በስሟ ደግሞ በጎ ለሚያደርጉ እግዚአብሔር ዋጋቸውን ይሰጣቸዋል ሳይሆን ዋጋቸውን የምትከፍል ራሷ ማርያም እንደሆነች በተአምረ ማርያም ላይ ተጽፎ ይገኛል። ስለዚህ ለፈጣሪ የሚገባው ስግደትና አምልኮ ለመስቀልና ለድንግል ማርያም ለሁለቱ ፍጡራን ይገባቸዋል ተብሎ ከክብር ያለፈ ከእናትነቷ ክብር ያለፈ ለአምላክ የሚገባው ክብርና ምስጋና እንዲሰጣት መደረጉ ነው። በአጠቃላይ እነዚህን ሶስት ነገሮች ስናጠቃልለው ቅድስት ድንግል ማርያም እንደ ኦርቶዶክስ ቤተክርስቲያን አስተምህሮ ቅድመ ዓለም የነበረች ከፍጥረት በላይ ከፈጣሪ በታች የሆነች ማለትም ልዩ ፍጡር ተደርጋ ትቆጠራለች። ፍጥረትና ሰው የተፈጠረው ለእርሷ ክብር እንደሆነ ይነገርላታል። በእግዚአብሔርና በሰው መካከለኛ ሆና ሰውን ከእግዚአብሔር ጋር የምታስታርቅ መሆኑ በአደባባይ ይነገራል። ለዚህም ሲባል ቅድስት ማርያም ሞታ የተነሳችና ያረገች በልጇ ቀኝ የተቀመጠች ጸሎትን የምትሰማ ስግደትንና ዝማሬን የምትቀበል በስሟ መልካም ለሚያደርጉ ዋጋቸውን የምትከፍል እንደውም ከዚህ እልፍ ብሎ የወልድ አስገኚ ተደርጋ መቆጠሯ ቤተ ክርስቲያናችን ከስላሴ አምላኪነት ወደ አራት አካላት አምላኪነት ያዘነበለችና ምናልባትም ከስላሴ አካላት በተጨማሪነት አድርጋ የምታመልክ አስመስሏታል። ብፁዕ አባታችን አቡነ ፊልጶስ ያስተማሩትና የተናገሩት ትምህርት ቤተ ክርስቲያኗ ለዘመናት የምታስተምረው